እንኳን ወደ ዶክተር ሶል አካዳሚ በሰላም መጣችሁ። ሰለሞን ጌታቸው እባላለሁ። ይህ ቻናል ጠቃሚ የሆኑ ትምህርታዊ ጉዳዮችን እያነሳን የምንማማርበት ነው። ስለዚህ ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቻናሉን እንድታሳድጉ ጠይቃለሁ። አመሰግናለሁ። ዛሬ ስለ ሪሰርች ተከታታይ ክፍል ያለው ትምህርት እንጀምራለን። ሪሰርች እንደ ግለሰብ፣ እንደ ኦርጋናይዜሽን እና እንደ አገር እጅግ በጣም ጠቃሚ እንደሆነ ግልጽ ነው። ስለሆነም የአንድ ሀገር ወይም የአንድ ካምፓኒ ስኬታማነት የሚወሰነው ለሪሰርች በሚሰጠው ትኩረት ነው። ስለዚህ ሪሰርችን አንደርስታንድ ማድረግ እና እንዴት እንደሚሰራ ማወቅ እጅግ በጣም አስፈላጊ ነው። በዚህ ሌሰን የሚከተሉትን 3 ጉዳዮች የምናይ ሲሆን በስተመጨረሻም ሁላችሁም የምትሳተፉበት አንድ ጥያቄ ይኖረናል። ዋትስ ኖት ሪሰርች? ሪሰርች የሚመስሉ ነገር ግን ሪሰርች ሊባሉ የማይችሉ ጉዳዮች እናያለን። በሁለተኛ ደረጃ የሪሰርችን ዴፊኒሽን እናያለን። በሶስተኛ ደረጃ የሪሰርችን ዴፊኒሽን ከኒዮሎጂ ፓይራሚድ ጋር ያለውን ዝምድና እናያለን ማለት ነው። ዋትስ ኖት ሪሰርች ኦር ሚስኮንሰፕሽን አባውት ሪሰርች የሚመስሉ ነገር ግን ሪሰርች ያልሆኑ ጉዳዮችን እናያለን። ዩዚንግ ሞዴልስ ቱ ሶልቭ ኤ ፕሮብለም ኢዝ ኖት ሪሰርች። ሞዴሎችን ተጠቅመን ፕሮብለሞችን ሶልቭ ማድረግ ሪሰርች አይደለም። ለምሳሌ በኦፕሬሽን ሪሰርች ብዙ ሞዴሎች አሉ። ሊኒየር ፕሮግራሚንግ ሞዴል፣ ትራንስፖርቴሽን ሞዴል፣ አሳይመንት ሞዴል፣ ኢንቨንተሪ ሞዴል ኤንድ ሶ ኦን። እነዚህ ሞዴሎች ተጠቅሞ የሆነ ፕሮብለም ሶልቭ ማድረግ ሪሰርች አንለው ማለት ነው። ነገር ግን ለምሳሌ ሊኒየር ሪግሬሽን ሞዴልን ሪሰርቻችንን ጋይድ ለማድረግ ልንጠቀመው እንችላለን። ኤንድ ዘ አዘር ኢዝ ዴታ ኮሌክሽን ኦር ሪአሬንጂንግ ፋክትስ ኦር ፕሪፔሪንግ ኤ ሪፖርት ካኖት ቢ ሪሰርች። ዴታ ኮሌክሽን የሪሰርች ቨሪ ኢምፖርታንት ፓርት ነው። ነገር ግን ዴታውን ኮሌክት አድርገን ስለ ዴታው ዲስክራይብ ማድረግ፣ ስለ ዴታው መግለጽ ወይም ሪአሬንጂንግ ፋክትስ ኦር ሪፖርት ማዘጋጀት ስለ ዴታው ሪሰርች ልንለው አንችልም። ዘ አዘር ኢዝ ሰመራይዚንግ ሊትሬቸር ሪቪው፣ ኮፒንግ ኦር ሰመራይዚንግ አዘርስ ወርክ ዊ ካን ኖት ሴይ ሪሰርች በት ሊትሬቸር ሪቪው እንደምታውቀው ሜን ፓርት ኦፍ ሪሰርች ነው። ነገር ግን ባይ ኢትሰልፍ it cannot be research. ኢንስቴድ የሌሎችን ስራ እንደ ራስ ስራ አድርጎ ማቅረብ ፕላጃሪዝም እንለዋለን። ያ ማለት በሪሰርች ትልቅ የሪሰርች ዲሲፕሊን ጥሰት ነው። የመጨረሻው ፕሮጀክት እና ሪሰርች እንግዲህ የሚያመሳስላቸው ጉዳይ ፕሮጀክትም ሪሰርችም በጊዜ ይወሰናሉ። ሆነ የሚፈቱት ችግር አለ፣ የሆነ ፐርፐዝ አላቸው፣ የተወሰነ በጀት አላቸው። ይሄ ቢያመሳስላቸውም ፕሮጀክት መስራት ለምሳሌ የቤት ፕሮጀክት መስራት ሊሆን ይችላል፣ መንገድ ፕሮጀክት መስራት ሊሆን ይችላል፣ የግድብ ፕሮጀክት መስራት ሊሆን ይችላል። ያ ፕሮጀክት መስራት የሆነ ችግር ሊፈታ ይችላል። ነገር ግን ችግር ስለፈታ ብቻ ሪሰርች ነው አንችልም። አዎ let's see what is research. Research is a combination of two terms, that is re and search. Re means again or repeating, እንደገና ወይም በድጋሚ። search means to look for or investigate. So research as a whole ምን ማለት ነው? searching again and again, look again at a problem or a situation. So research means investigate again what's known, re-examine the existing information, dig deeper to discover what's not known or to generate new knowledge. We start from what's known. ከሚታወቅ እንነሳለን ዘን ጎ ዲፐር ዳውን ኢንቱ ወደማይታወቅ። ትሩ ሪሰርች የማይታወቀውን እናውቃለን ማለት ነው። ሪሰርች ኢዝ ኤ ጆርኒ ኦፍ ዲስከቨሪ ፍሮም ኖውን ቱ አንኖውን ኦን ኤ ስፔሲፊክ ቶፒክ። ሪሰርች ከምናውቀው እንጀምራለን፣ የማናውቀውን ያሳውቀናል። በት ኢት ሹድ ቢ ኦን ስፔሲፊክ ቶፒክ። ሪሰርች እንግዲህ ስፔሲፊክ ቶፒክ ላይ ብቻ ነው የሚያጠነጥነው እንጂ ብሮድ ቶፒክ አይሆንም። ሪሰርች ፕሮዲውስስ ኖሌጅ ዛት ካን አንሰር ኩዌሽንስ ቪያ ሳውንድ ቴክኒክስ ኦር ኢስታብሊሽ ፋክትስ ኤንድ ፕሪንሲፕል ዛት ሰፖርትስ ዲሲሽን ሜኪንግ። ሪሰርች ምን ፕሮዲውስ ያደርግልናል? ኒዮሎጂ። ያ ኒዮሎጂ ወይም እውቀት ደግሞ ምን ያደርግልናል? የሪሰርች ፕሮብለማችን ወይም የሪሰርች ኩዌሽናችን ይመልስልናል። ሶ ይህን የምናደርገው በምን ሂደት ነው? በሳውንድ ቴክኒክ ኦር ፕሮፐር በሆነ ሪሰርች ሜቶዶሎጂ ማለት ነው። ሪሰርች ፕሮዲውስ ያደረግነውን ኒዮሎጂ ያን ኒዮሎጂ ተጠቅመን ፕሮፐር የሆነ ኮሬክት የሆነ ዲሲሽን ሜክ እናደርጋለን ማለት ነው። ሪሰርች ኢዝ ሳይንቲፊክ ኤንድ ሲስተማቲክ ኬርፉል ኢንቨስቲጌሽን ዊች ፎሎውስ ስቴፕ። የመጀመሪያው ስቴፕ እንግዲህ ዲፋይኒንግ ዘ ፕሮብለም፣ ዲፋይኒንግ ሪሰርች ፕሮብለም ኦር ኩዌሽን፣ ዘን ኮሌክት ዴታ፣ ዘን አናላይዝ ዛት ዴታ ዩዚንግ ዲፈረንት ቴክኒክስ ኤንድ ኢንተርፕሬት ዛት ዴታ። ለዴታው ትርጉም እንሰጠዋለን ማለት ነው። ዘን ኮንክሉዥናችን ለሪሰርች ኩዌሽናችን አንሰር ይሆናል ማለት ነው። ሌትስ ቴክ ዋን ኤግዛምፕል። ኤግዛማይኒንግ ፋክተርስ አፌክቲንግ ስሎ አዶፕሽንስ ኦፍ ኢሰርቪስ ባይ ኢልደርሊ ዩዘርስ። ካምፓኒያችን ላይ በትልልቅ ደንበኞቻችን ወይም በትልልቅ ዩዘሮች የቴክኖሎጂ አቀባበል ዝቅተኛ ቢሆን ዛት ኢዝ ኦብዘርቬብል ቫሪያብል ኤንድ ዘ ሪዝን ዋይ ዞስ ኢልደርሊ ዩዘርስ አዶፕት ስሎሊ ኢዝ ኖት ኖን። ሶ ባይ ዱይንግ ሪሰርች ዊ ካን ጌት ዘ ፋክተርስ ዛት አፌክት ስሎ አዶፕሽንስ ኦፍ e-service. Our problem is what are the factors affecting slow adoptions of e-service. Then we collect data from our users. Then we analyze that data using different techniques and we interpret the finding from the analysis and we get conclusion. Conclusionation
መጀመሪያ ለተነሳንበት የሪሰርች ኩዌሽናችን መልስ ይሆናል ማለት ነው። እና የሪሰርችን ዴፊኒሽን እና የኒውሌጅ ፓይራሚድን ዝምድና እኔ ኒውሌጅ ፓይራሚድ ኢዝ ጀስት ሃይራርኪካል ሞዴል ዛት ሪፕሬዘንትስ ሪሌሽንሽፕ አሞንግ ዴታ ኢንፎርሜሽን ኒውሌጅ ኤንድ ዊዝደም ዘ ሎወር ሌቭል አንደርስታንዲንግ ኢዝ ዴታ ኤንድ ዘ ሃየር ሌቭል አንደርስታንዲንግ ኢዝ ዊዝደም ሌትስ ቴክ ዋን ኤግዛምፕል ኤንድ ሌት አስ ሲ ዘ ዴፊኒሽንስ ኦፍ ኢች ተርምስ ኤግዛማይኒንግ ዘ ፋክተርስ አፌክቲንግ ዘ ስሎ አዶፕሽንስ ኦፍ ኢ-ሰርቪስስ ባይ ኤልደርሊ ዩዘርስ ቱ ኮንዳክት ዚስ ሪሰርች ዊ ኮሌክት data from the users. Data is just a raw fact. If we get 75% and 55% ምንም ትርጉም የሌለው fact data ይባላል። Then when we provide meaning, for example, younger average is 75 which exceeds the older average that is 57%, ለዴታው meaning ስንሰጠው ምን ይሆናል? ኢንፎርሜሽን ይሆናል ማለት ነው። ኢንፎርሜሽን is the higher level understanding than the data. So when we provide a context for the information, so it becomes knowledge, እውቀት ይሆናል ማለት ነው። Based on the information, the youngers accept easily than that of the elders. The knowledge is the higher level understanding than the information. Then when we apply that knowledge to find out a solution for our problem, ምን ይሆናል? wisdom, that is ጥበብ ይሆናል ማለት ነው። so the wisdom is the higher level understanding than that of the knowledge። እንግዲህ wisdom የመጨረሻው የአንደርስታንዲንግ ሌቭል ነው ማለት ነው። so ሪሰርች እንግዲህ ዴታ ወደ ኒውሌጅ ሲቀይርልን ኒውሌጃችንን ፕሮፐርሊ ተጠቅመን ለችግሮቻችን ሶሉሽን ማግኘት ምን ይባላል? ጥበብ ይባላል ማለት ነው። the applications of the research knowledge to solve the problem is wisdom. So the firm design strategy considering the elders. አሁን ሁላችሁም የምትሳተፉበት አንድ ጥያቄ ስጣችኋለሁ። ያንን ጥያቄ በኮመንት ቦክስ ላይ የገባችሁ ትሞክራላችሁ። The question is what do we mean when we say that research often generates more questions than it answers? ሪሰርች ከሚመልሰው ጥያቄ የበለጠ የሚፈጥረው ጥያቄ ይበዛል። አንድ ሪሰርች ሲሰራ ከሚመልሰው ጥያቄዎች በላይ የሚፈጥራቸው ጥያቄዎች ይበዛሉ ማለት ምን ማለት ነው? መልሳችሁን በኮመንት ቦክስ ላይ አስቀምጡ። በቀጣይ በሌሰንቱ ስንገናኝ ለጥያቄው መልስ ነው ብዬ የማስበውን የምናገር ይሆናል። So this is all about lesson 1. The topic for lesson 2 is when to conduct research and thank you for listening. ለማስታወስ ያክል ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ እንድታሳድጉ እየጠየቅኩኝ ይህም ፓርቲኩላር ሌሰን ከወደዳችሁ ላይክ እና ሼር በማድረግ ለብዙዎች ተደራሽ እንዲሆን እንድታደርጉ ጠይቃለሁ። አመሰግናለሁ and see you with the next lesson.